ሰላም እንዴት ናችሁ? ጌታ ያስፋው ነኝ። እንግዲህ አንዳንድ መሰረታዊ የሆኑ ኮምፒውተር ቤዚክ ስኪል ይዤላችሁ መጥቻለሁ። አንድ የተወሰኑ ቪዲዮዎችን እየለቀኩላችሁ ነው። አሁን ላይ ከመነሻው ከቤዚክ ዋን ብዬ ከመሰረታዊ ፓርት 1 ፓርት 2 ፓርት 3 ብዬ ልጀምር እንጂ ዋናው ነገር ታርጌቱ ይሄ አይደለም። ምንድነው ከታች ያሉ ልጆች ተነስተው አትሊስት ቤዚክ ስኪል ካላቸው ልጆች ጋር እኩል መሆን እንዲችሉ፣ ቤዚክ ስኪል ላላቸው ልጆች ደግሞ ኔክስት ምንድነው ቤዚክ ፕሮግራሚንግ ዋንን ይዤላችሁ እመጣለሁ። ያ እስኪደርስ ድረስ አሁን ላይ ምንድነው ያው መሰረታዊ ስኪል ለምትፈልጉ ልጆች ቪዲዮ እየለቀኩላችሁ ነው። ያንንም ስለቅ እኔ በምፈልገው ወደ ሶፍትዌር ፓርት ለመውሰድ ቢያንስ ማወቅ ያለባችሁን ነገር መሰረታዊ ነገርን እያሳወቋችሁ ነው የሚሄደው። ዲቴይል ፓርቱን ግን እናንተ ዲል ማድረግ ሪፈር ማድረግ የበለጠ ከዚህ በላይ ዲግ አውት ማድረግ ኤአይ ጋር ኮሚኒኬት ማድረግ ይጠበቅባችኋል። በምታገኙት ቴክኖሎጂካል ስታክ መጠቀም ነው። ስልካችሁ ሊሆን ይችላል፣ ፒሲያችሁ ሊሆን ይችላል። እያንዳንዱን ዲቫይስ በአግባቡ መጠቀም ይኖርባችኋል። አሁን ትልቁ ነገር ምንድነው? እዚህ ጋር ከደረስን በኋላ አትሊስት ዲፊኒሽኑን ካያችሁ ዲፊኒሽኑን በደንብ አድቫንስ ማድረግ ይኖርባችኋል። ከዛ በኋላ ስለ ሃርድዌር እና ስለ ሶፍትዌር ሜን ኮምፖነንቶችን ሳወራ ሃርድዌር ዲቴይሉ ብራውዝ አድርጋችሁ ጉግል አድርጋችሁ ማየት ይኖርባችኋል። እሱንም ኢንተርኔት ጋር ተያይዞ እንዴት ብራውዝ እንዴት እንደምታደርጉ እንዴት አክሰስ እንደምታደርጉ ሃይላይቱን አሳይቻችሁ ነው የማልፈው። እናንተ ግን ዲቴይሉ አፕቱዩ መሄድ ትችላላችሁ። መሄድ እስከቻላችሁ ድረስ መሄድ ትችላላችሁ። ቤዚክ ላይ መነሻ ሪፈረንስ ላይ ያላችሁ ልጆች ለማንኛውም ሰው የሚሆን ነው ይሄ ማለት ነው። መሰረታዊ የኮምፒውተር ስኪል ማወቅ እንፈልጋለን ለምትሉ ሁሉ ይሆናችኋል። ስለዚህ ቤዚክ ፕሮግራሚንግ ዋን ላይ እስክንመጣ ድረስ አሁን ላይ አትሊስት የተወሰኑ ስለ ቤዚክ ኮምፒውተር አስፈላጊ የሆኑ ነገሮችን ቪዲዮ እስክጨርስ ድረስ ቤዚክ ኮምፒውተር ፕሮግራሚንግን ቤዚክ ኮምፒውተር ስኪልን ለምትፈልጉ ልጆች እሱን እንደጨረስ ቀጥታ ፕሮግራሚንግ 1 እና ፕሮግራሚንግ 2 ይለቀቃል። ፕሮግራሚንግ 2 ከተለቀቀ በኋላ ቤዚክስ ኦፍ ዌብሳይት ይመጣል። እያለ ስቴፑን እየጠበቀ ይሄዳል። እዛ ላይ እያንዳንዱ ነገር ምንድነው ከቤዚክ ነው ያም እየተነሳ የሚሄደው ማለት ነው። እና በደንብ ዲቴይሉ እየቆፈራችሁ መሄድ ይጠበቅባችኋል። ስለዚህ እስካሁን ያየነው አንደኛው ስለ ዲፊኒሽንስ ኦፍ ኮምፒውተር አይተናል። ኮምፒውተር ማለት ምንድን ነው ከሚለው ከዲፊኒሽን ተነስተን አይተናል። ስለዚህ ኮምፖነንትስ ኦፍ ኮምፒውተርን ቢያንስ ሜን ኮምፖነንቶችን አንስቼላችኋለሁ፣ ስለ ሃርድዌር ስለ ሶፍትዌር። ሌላኛው ሃርድዌር ፓርት አለ፣ ሶፍትዌር ፓርትም ደግሞ ሶፍትዌር አፕሊኬሽን ስንል ምን እንደሆነ ዲቴይሉን እናንተ ዲግ አውት አድርጎ ሃይላይቱን ግን እኔ ዲፊኒሽኑ መሰረታዊ የሆነ ነገር አስቀምጬላችኋለሁ። ከዛ ቀጥሎ ደግሞ ምንድነው የምታዩት ነገር ስለ ፋይል እና ፎልደር እንዴት ክሬት ይደረጋል፣ ፋይልስ እንዴት ክሬት ይደረጋል፣ ክሬት ያደረጋችሁትን ፋይል ከአንዱ ወደ ሌላ እንዴት ሙቭ ታደርጋላችሁ፣ እንዴት ሪኔም ታደርጋላችሁ፣ እንዴት ዲሊት ታደርጋላችሁ የሚለውንም ነገር እንዲሁም ፋይሎችን የተለያየ ወይ ወርድ ላይ ሊሆን ይችላል፣ ኤክሴል ሊሆን ይችላል፣ የተለያየ ቦታ ላይ ለወደፊት ሴቭ ስታደርጉ እንዴት እንደምታደርጉ አትሊስት በተወሰነ መልኩ አሳይቻችኋለሁ። ኢን አድቫንስድ ዌይ ግን ለወደፊት ስለሚጠብቃችሁ ያን ያክል ይሄ እንዳያጓጓችሁ። ዞሮ ግን እያያችሁ ሞር አድቫንስ እያደረጋችሁ እንዴት ሄደው ነው የምፈልገው። ቀጥሎ አሁን ላይ ምለቅላችሁ ደግሞ ምን ይሆናል ስለ ኢንተርኔት በደንብ ምን እንደሆነ የኔትወርኩን አስፈላጊነት፣ ስለዚህ ኢንተርኔት ኮኔክሽኑ ለምን ይጠቅማል፣ እንዴት ብራውዝ እንደምታደርጉ። ኢንተርኔት የግድ የሚያስፈልገው ለምንድን ነው? ለብዙ ስራ በተለይ ወደ ሶፍትዌር ዓለም ስትመጡ ያለ ኔትወርክ ቴክኖሎጂን ያለ ኔትወርክ ማሰብ ከንቱ ነው። ለሃርድዌር ሶፍትዌር እንዳስፈለገው ሁሉ ዲጂታል ወርልድ ጋር ኮኔክት ለማድረግ ኮሚኒኬት ለማድረግ አክሰስ ለማድረግ የግድ ምን ያስፈልጋችኋል? ኔትወርክ ያስፈልጋችኋል። ኢንተርኔት አክሰስ ያስፈልጋችኋል። ያንንም እንዴት ብራውዝ እንደምታደርጉ ስቴፕ ባይ ስቴፕ እንሄዳለን ማለት ነው። ስለዚህ ከእናንተ የሚጠበቀው በትዕግስት መጠበቅ፣ ሌላኛው ደግሞ ላይክ በማድረግ እንዲሁም ደግሞ ተገቢውን ኮሜንት በእውነት አስፈላጊውን ኮሜንት እንድታደርጉልኝ። ያ ማለት ምንድነው ቪዲዮውን አሻሽዬ ይዤላችሁ እንድመጣ፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ስለ ኢንተርኔት እና ኢትስ ኮኔክቲቪቲ እናያለን ማለት ነው። አሁን ላይ የግድ ምን ያስፈልጋችኋል ማለት ነው? ኔትወርክ ኢንተርኔት አክሰስ ያስፈልጋችኋል። ምን ለማድረግ? ብራውዝ ለማድረግ። ብራውዝ ማድረግ ምንድነው? አክሰስን
ማግኘት መቻል፣ ኢንተርናሽናሊ ኮሚኒኬት ማድረግ መቻል፣ ከጉግል ክሮም አክሰስ ማድረግ መቻል፣ ጉግልን መጠቀም መቻል፣ የተለያዩ ጥያቄዎች፣ አሳይመንቶች፣ የቤት ስራ ማጥናትም ስትፈልጉ ምን ያስፈልጋችኋል? የግድ ኔትወርክ ያስፈልጋችኋል። ስለዚህ ስለ ኢንተርኔት አንዳንድ ነገር እልላችኋለሁ ማለት ነው። አንደኛው ቴክኖሎጂካል ስታክን ብሮውዝ አድርገን ከምናጠናባቸው ዋነኛው አሁን ላይ ምንድነው? ዋይፋይ። ዋይፋይ የትም ቦታ ይዛችሁ መንቀሳቀስ የምትችሉት አለ፣ ፖርቴብል የሆነ በእጃችሁ ሊያዝ የሚችል። ሌላኛው ደግሞ ኢተርኔት አለ። ኢተርኔት ማለት ከዋናው ከኔትወርክ ማዕከል መጥቶ በስዊች ተደርጎ ምን ይደረጋል ማለት ነው? ከኮምፒውተራችሁ ፖርት ላይ ፕላግ ተደርጎ ቀጥታ አክሰስ ማድረግ የምትችሉበት ወይ። ስለዚህ ዋይፋይም በተለያየ መንገድ ማግኘት ትችላላችሁ። ኢተርኔትን ግን ምንድነው ዳይሬክትሊ ፕላግ ማድረጋችሁ እንዲሁም ደግሞ ሆትስፖት አብርታችሁ ምን ማድረግ ትችላላችሁ? መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ዋይፋይ ጋር ለመገናኘት የግዴታ ወይ ዊንዶው ሊሆን ይችላል ወይ ማክ ሊሆን ይችላል ወይም ሌላም ሊሆን ይችላል የምትጠቀሙት ኦፕሬቲንግ ሲስተም። ስለዚህ ምንድነው ማድረግ የሚጠበቅባችሁ ማለት ነው? ኮኔክት ማድረግ ይጠበቅባችኋል። ስለዚህ ኮኔክት ስታደርጉ የተለያዩ ሪኳየርመንቶች አሉ። ይህንን በደንብ አድርጋችሁ ራሳችሁ ኮኔክት እንድታደርጉ ነው የምመክራችሁ። ምክንያቱም እንዴት ኮኔክት እንደሚደረግ ያው ብዙዎቻችሁ የምታውቁት ነገር ስለሆነ ማለት ነው። ስለዚህ ኢንተርኔት ማለት ምንድን ነው ለሚለው ነገር ኢንተርኔት ማለት ግሎባል ኔትወርክ ነው። ብዙ ኮምፒውተሮች አንድ ላይ ኢንተርኮኔክትድ ሆነው ምን ሼር ያደርጋሉ? ኢንፎርሜሽን። እንደዛ እንዲሆን የሚያገለግልልን ትልቁ ነገር ምንድነው? ኢንተርኔት ነው። ዓለም አንድ ላይ መነጋገር እንዲችል ዴታ ሼር እንዲደራረግ ትልቁን ሚና እየተጫወተልን ያለው ኢንተርኔት ነው። ስለዚህ ከዓለም ጋር ለመነጋገር እያንዳንዱን ዳይሊ ሼር የሚደረገውን ዳይሊ ፐብሊሽ የሚደረገውን አዳዲስ ቴክኖሎጂካል ስታክን ለማጥናት ሪሰርች ለማድረግ ሪሰርች ኤሪያ ላይ ላላችሁ ልጆች ለወደፊትም ወደ ሪሰርች ኤሪያ ለምትሄዱ ልጆች የግዴታ ስለ ኢንተርኔት አክሰስ በደንብ ማወቅ ይጠበቅባችኋል ማለት ነው። ስለዚህ አሁን ኢንተርኔትን በደንብ ኢንተርኔት ምን እንደሆነ ብራውዝ አድርጋችሁ እያንዳንዱን ነገር ፈትሻችሁ ለማየት የግዴታ ምን ያስፈልጋችኋል ማለት ነው? ብራውዘር ያስፈልጋችኋል። አሁን ኔትወርክ አለ። ኔትወርክ ካለ የግዴታ አክሰስ ማድረግ ስትፈልጉ ብራውዘርን ነው የምትጠቀሙት። ብራውዘርን ለመጠቀም ደግሞ የግዴታ ማወቅ መቻል ያለባችሁ መሰረታዊ የሆኑ በጣም ብዙዎች የሚጠቀሙት ፖፑላር የሆነ ብራውዘር ማወቅ መቻል ይጠበቅባችኋል። ለምሳሌ ብዙዎቻችን እንዲሁም እንደ ዓለም አብዛኛው ማህበረሰብ የሚጠቀመው የብራውዘር የትኛው ነው? ጉግል ክሮም ነው ማለት ነው። ጉግል ክሮም አብዛኛው ማህበረሰብ የሚጠቀመው ሲሆን ፋየርፎክስም እንዲሁ ብዙሃኑ የሚጠቀሙት ብራውዘር ነው። ስለዚህ እንዴት አድርገን ነው ኢንተርኔት አክሰስ ማድረግ የምንችለው? እንዴት አድርገን ነው ማጥናት የምንችለው? እንዴት አድርገን ነው ብዙ ነገር ሪፈር ማድረግ የምንችለው የሚለውን ነገር በደንብ አሳያችኋለሁ። ሌላኛው ነገር ደግሞ ምንድነው እዚሁ ጋር እያይጄ ፕሬዘንት ላደርግላችሁ የምፈልገው ኢንተርኔት ሰርቪስ ፕሮቫይደር ነው። ያ ማለት ካምፓኒ ነው ምን የሚያደርግላችሁ ማለት ነው? ኢንተርኔት አክሰስን ደሊቨር የሚያደርግላችሁ ፕሮቫይድ የሚያደርግላችሁ የሚሰጣችሁ ማለት ነው። ስለዚህ እንደ ኢትዮጵያ ብንወስድ ለምሳሌ ሳፋሪ አንዱ ኢንተርኔት ሰርቪስ ፕሮቫይደር ነው። እንዲሁም ደግሞ ኢትዮ ቴሌኮም አንዱ ኢንተርኔት ሰርቪስ ፕሮቫይደር ነው ማለት ነው። እና አክሰስን ከዛ ነው የምናገኘው። ስለዚህ ኢንተርኔት አክሰስ ካገኛችሁ በኋላ አንደኛው ኢንተርኔቱ ለምሳሌ ኮምፒውተራችሁ ላይ አልሰራ ቢል እንዴት አድርጋችሁ አንደኛው ስታክ ቢያደርግ ኢኔብል ዲሴብል አድርጋችሁ ፊክስ ማድረግ ትችላላችሁ። ሌላኛው ደግሞ እንዴት ትራብል ሹት ማድረግ ትችላላችሁ። ሶስተኛው ነገር ኢኔብል ማድረግ ዲሴብል ማድረግን ከቻላችሁ ትራብል ሹት ማድረግንም ከቻላችሁ ወደ ብሮውዝ ማድረግ መሄድ ይጠበቅባችኋል ማለት ነው። ስለዚህ ጉግል ክሮም ላይ እንዴት አድርገን አክሰስ ማድረግ እንችላለን፣ ኢንተርኔትን ተጠቅመን እንዴት አድርገን የምንፈልገውን ነገር ሰርች ማድረግ እንችላለን የሚለውን ነገር ስቴፕ ባይ ስቴፕ አሳያችኋለሁ። ስለዚህ እዚህ ጋር አሁን እኔ ጋር እዚህ አይከን አለች። ኔትወርክ ሲኖር ኢንተርኔት አክሰስ ካለ ዜር ኢዝ ኢንተርኔት አክሰስ ይላችኋል። ከሌለ ግን ምንድነው
እዚህ ጋር ግሎብ የምትመስል አይከን ነው የሚያሳያችሁ። ዲሴብል አድርጌ ለምሳሌ ባሳያችሁ ይሄ ኔትወርክ ለምሳሌ የሌለ ከሆነ እንዴት ነው ማወቅ የምትችሉት ማለት ነው? ብዙውን ጊዜ ግሎብ አይከን ያሳያችኋል ኮኔክትድ ሳይሆን ሲቀር ማለት ነው። አክሰሱ ከሌለ ግሎብ አይከን ይሄንን ለምሳሌ ዲሴብል አድርጌ ባሳያችሁ ምንድነው ይሄ ግሎብ አይነት አይከን ያሳያል ማለት ነው። አሁን እዚህ ጋር ሆቨር አድርጌ በማይበት ጊዜ ኖት ኮኔክትድ ነው የሚለው። ስለዚህ ኮኔክት ለማድረግ የግዴታ የሚያስፈልጋችሁ ፓርት ምንድነው? ይሄንን ነገር በደንብ ስቴፕ ባይ ስቴፕ ምን ማድረግ መቻል አለባችሁ ተከትላችሁ። እዚህ ጋር ሆቨር ስታደርጉ ኢንተርኔት አክሰስ ከሌለ ራይት ክሊክ ታደርጉና ኦፕን ኔትወርክ ኤንድ ኢንተርኔት ሴቲንግ ነው አንደኛው አማራጭ ማለት ነው። ስለዚህ እዚህ ጋር ትመጡና አሁን እዚህ ጋር በምታዩበት ጊዜ የለምና ምን ማድረግ መቻል አለባችሁ ማለት ነው። ወደ አዳፕተር ቼንጅ አዳፕተር ኦፕሽን ወደሚለው ትመጣላችሁ። እዚህ ጋር ክሊክ ታደርጉና ምን ሆኗል ማለት ነው? እዚህ ጋር ዲሴብል ሆኗል። ስለዚህ የግዴታ የመጀመሪያው ኦፕሽን ኔትወርክ አክሰስን ለማግኘት ዲሴብል የሆነውን ምን ማድረግ መቻል አለባችሁ? ክሊክ ታደርጉና ኢኔብል ለማድረግ መሞከር ወይ እዚሁ ጋር ራይት ክሊክ አድርጋችሁ ኢኔብል ማለት መቻል አለባችሁ። ካልሆነ ደግሞ ይሄን ክሊክ ስታደርጉ እዚህ ጋር ኢኔብል ዚስ ኔትወርክ ዲቫይስ የሚል ይመጣላችኋል። በዛን ሰዓት ክሊክ ስታደርጉ ኢኔብልድ የሚል ምን ይደርሳችኋል ማለት ነው? ኮንፊርሜሽን እዚሁ ጋር ያሳያችኋል። ከዛ የግዴታ ምን መጠበቅ መቻል አለባችሁ ማለት ነው? ይሄ ኔትወርክ እስኪመጣ ድረስ አትሊስት አይዴንቲፋይ አድርጎ ሲገባላችሁ ድረስ መጠበቅ መቻል አለባችሁ ማለት ነው። አሁን ኢኔብል ሳደርገው ምን ሆነ ማለት ነው? ኔትወርክ አክሰሱ እዚህ ጋር መጣልኝ ማለት ነው። እቺን አይከን ስታዩ ኔትወርክ እየሰራ ነው ማለት ነው። ሌላው እየሰራ ካልሆነ የምታደርጉት ኦፕሽን ምንድነው? እዚህ ጋር ትራብል ሹት ነው የምታደርጉት። ያ ማለት ኤረሩን ስቴፕ ባይ ስቴፕ ምን እንድታደርጉ ነው ዲቴክት እያደረገ ኔትወርክ አዳፕተር አለላችሁ። በዛ አማካኝነት ፊክስ ወደ ማድረግ ትሄዳላችሁ። ስለዚህ አንደኛው መጀመሪያ ዴስክቶፕ ከሆነ ወይም ፒሲ ከሆነ የምትጠቀሙት ኔትወርክ አክሰስ መኖሩንና ለምሳሌ ፒሲ ላይ ወይ ዩቲፒ ኬብል ከሆነ ፕላግ የምታደርጉት ዩቲፒ ኬብል ፕላግ መሆኑን ቼክ ታደርጋላችሁ። እሱን ቼክ ካደረጋችሁ በኋላ ችግር ካለ ምንድነው የምታደርጉት ማለት ነው? ከዚህ በላይ ኢኔብል ዲሴብል ታደርጋላችሁ ስታክ አድርጎ ከሆነ። ካልሆነ ደግሞ ምን ታደርጋላችሁ ማለት ነው? ስቴፕ ባይ ስቴፕ ትራብል ሹት ታደርጋላችሁ ማለት ነው። ትራብል ሹት ስታደርጉ ምን ይሆንላችኋል ማለት ነው? ይሄ ኔትወርክ ፊክስ ሆኖ ልክ በእንደዚህ አይነት መልኩ አክሰስ እንድታደርጉ ምቹ ሁኔታን ይፈጥርላችኋል ማለት ነው። ስለዚህ ኔትወርክ አክሰስ ካገኛችሁ ኢንተርኔት አክሰስ አለ ማለት የግዴታ ይሄ ጉግል ክሮም ነው የከፈትኩት። እናንተም ጉግል ክሮም ከሌላችሁ ጉግል ክሮም ኢንስታል አድርጉ። ለወደፊትም በጉግል ክሮም ነው ብዙ ስራዎችን የምንሰራው። ለምን ጉግል ክሮም አስፈለገ የሚለው ለወደፊት ምክንያታዊ በሆነ መልኩ አሳያችኋለሁ። በአድቫንስድ ደረጃ ነው ስለ ጉግል ክሮም ለምን ምርጫ እንደሆነ የምነግራችሁ። ስለዚህ አሁን ለምሳሌ እኔ አክሰስ ማድረግ የምፈልገው ስለ ቤዚክ ፕሮግራሚንግ ዋን ነው ብዬ ባስብ ቤዚክ ፕሮግራሚንግ ዋን ነው ብዬ ሰርች ባደርግ ስለ ቤዚክ ፕሮግራሚንግ መጀመሪያ ምንድነው ጉግል ክሮም ኤአይ ኤክስቴንሽን አሁን እዚህ ጋር ምን ያደርግልኛል? መጀመሪያ ስለ ቤዚክ ፕሮግራሚንግ የሆነ ኦቨርቪው ሃይላይት ይሰጠኛል ማለት ነው። እንዲሁም ቪዲዮ ጭምር እዚህ ጋር ምን ያደርግልኛል? ለኔ በእንዲህ አይነት መልኩ ሾው አፕ ያደርግልኛል ማለት ነው። አሁን በዚህ ሰዓት ምን እያደረኩ ነው ማለት ነው? ኢንተርኔት አክሰስ በኢንተርኔት አማካኝነት ምን እያደረኩ ነው? አክሰስ እያደረኩ ነው ማለት ነው። በጉግል ክሮም አማካኝነት ይሄን ብራውዘር ተጠቅሜ ምን እያደረኩ ነው? እያነበብኩ እያጠናሁ ነው ማለት ነው። ስለዚህ ለወደፊት እናንተ ምንድነው ይሄንን ኦፕሽን ነው የምትጠቀሙት። ትመጡና ምንድነው የምታደርጉት? እዚህ ጋር ሰርች ኦፕሽን አለላችሁ። እዚህ ጋር ሰርች ማድረጊያ፣ ሌላኛው ደግሞ እዚህ ጋር ምን አለላችሁ ማለት ነው? ዩአርኤል አለላችሁ። ሰርች ማድረጊያ ዩአርኤል የምትፈልጉትን ነገር ታይፕ ስታደርጉ ምን ያደርግላችኋል ማለት ነው? ፊልተር አድርጎ ያመጣላችኋል ማለት ነው። የምትፈልጉትን ነገር ማጥናት ብትፈልጉ፣ ሪሰርች መስራት ብትፈልጉ፣ የተለያዩ አክሰሶችን ማግኘት ብትፈልጉ በጉግል ክሮም አማካኝነት ምን ታደርጋላችሁ ማለት ነው? ብራውዝ ማድረግ ትችላላችሁ። ስለዚህ አሁን እኔ ለምሳሌ የሆነ ነገር ታይፕ አድርጌ ብፈልግ አንደኛው ታይፕ ለማድረግ እዚህ ጋር ሰርች ጉግል ኦር ታይፕ ዩአርኤል የሚላል ወይ ታይፕ ዩአርኤልን እዚህ ጋር ተጠቀሙ። ካልሆነ ደግሞ እዚህ ጋር ጉግል ሰርች በሚለው ቦታ ላይ ታይፕ አድርጉ። ምን ለማድረግ? ሰርች ለማድረግ። ስለዚህ አንደኛው እዚህ ጋር ታይፕ ማድረግ ትችላላችሁ። ሁለተኛው ነገር ደግሞ እዚህ ጋር ታይፕ ማድረግ ትችላላችሁ። ስለዚህ እኔ ቤዚክ ፕሮግራሚንግ ዋንን ነው ማጥናት የምፈልገው ብዬ ለምሳሌ እዚህ ጋር ብሰጠው ምን ያደርግልኛል ማለት ነው? እዚህ ጋር መጀመሪያ ኤአይ ጉግል ክሮም ኤክስቴንሽን ምን ያደርግልኛል ማለት ነው? ኤአይ ኦቨርቪው ስለ ቤዚክ ፕሮግራሚንግ ይሄንን ዲፊኒሽን ያሳየኛል ማለት ሾው ሞር ብዬ እዚህ ጋር ሳይ ልክ በእንደዚህ አይነት መልኩ ምን ያደርግልኛል? ኤክስፓንድ አድርጎ ያሳየኛል። ስለዚህ አትሊስት
ምኑን ማየት ይቻልኩ ማለት ነው? ስለ ቤዚክ ፕሮግራሚንግ ኦቨርቪው ሃይላይቱን ቢያንስ ለማንበብ በቃው ማለት ነው። ስለዚህ ብራውዝ ለማድረግ ስትፈልጉ ጉግል ክሮምን ተጠቀሙ። ሞር ጉግል ክሮም የሌላችሁ ኢንስታል አድርጉ። ለምንድን ነው ጉግል ክሮም ያስፈልገው? ለወደፊትም ዌብሳይትም ሆነ የተለያዩ አፕሊኬሽኖችን ዲቨሎፕ ስናደርግ የምንጠቀመው ጉግል ክሮም ነው። ጉግል ክሮም ለምን ምርጫ ሆነ የሚለውን አድቫንስድ ሌቭል ላይ ስደርስ በደንብ ምክንያቱን ልነግራችኋለሁ። እስከዛ ግን እንዴት ብራውዝ ማድረግ እንደምትችሉ ይሄው እዚህ ጋር ታይፕ እያደረጋችሁ URL ላይም መጠቀም ትችላላችሁ። እዚህ ጋር መጥቼ ፕሮግራሚንግ ብዬ ብጽፍ ፕሮግራሚንግ ፎር ቢግነርስ ብዬ ብጽፍ አሁን እዚህ ጋር ምን ያደርግልኛል ማለት ነው? አንደኛው የተለያዩ ቪዲዮዎችን ያመጣላችኋል። ሁለተኛው ደግሞ እዚህ ጋር AI ኦቨርቪውን ሃይላይቱን ያሳያችኋል ማለት ነው። አትሊስት ኢንትሮዳክተሪ ፓርትን ያክል እዚህ ታገኛላችሁ ማለት ነው። ስለዚህ እንዴት ብራውዝ ማድረግ እንዳለባችሁ የግዴታ ከናንተ ይጠበቅባችኋል ማለት ነው። አንደኛው ብራውዚንግ ሜካኒዝም፣ ሁለተኛው ደግሞ ብራውዝ የምታደርጉትን ነገር አክሰስ ማድረግ የምትፈልጉትን ፓርቲኩላር ነገር በደንብ ማወቅ ይጠበቅባችኋል ማለት ነው። ስለዚህ እንዴት ነው አክሰስ ማድረግ የምንችለው ለሚለው ይሄው እንግዲህ ስቴፑን ተከተላችሁ እስኪ እንደኔ ሞክሩ። አሁን ላይ እዚህ ጋር አንደኛው ስለ ዌብ ብራውዘር ምን አይነት ነገር እንዳለ በደንብ አድርጌ አሁን ላይ ያሳይቻችኋለሁ ሃይላይቱን። ቢያንስ ፖፑላር የሆኑ ብራውዘሮች እንደ ጉግል ክሮም አይነት ምን ማድረግ መቻል አለባችሁ ማለት ነው፣ መጠቀም መቻል አለባችሁ። ጉግል ክሮም ማለት ይሄ ነው። ስለዚህ ይህንን በደንብ ዲል ለማድረግ መሞከር መቻል አለባችሁ። ሌላኛው ማይክሮሶፍት ኢጅ ነው። ማይክሮሶፍት ኢጅ ማለት ደግሞ ይሄ እዚህ ጋር ሆቨር እያደረኩ የማሳያችሁ ነው። ብዙውን ጊዜ ብዙ ፒሲ ላይ የምታገኙት ዲፋልት ብራውዘር ነው። ሌላው ሞዚላ ፋየርፎክስ ነው። አሁን እኔ ጋር የለም። ሞዚላ ፋየርፎክስም ፖፑላር የሆነ ብራውዘር ነውና እነዚህ ነገሮችን በደንብ ተጠቀሟቸው። ስለዚህ አስፈላጊ የሆኑ ነገሮችን በደንብ ማወቅ ይጠበቅባችኋል ማለት ነው። ሌላኛው ሰርች የምታደርጓቸው ብራውዘሮች ብዙውን ጊዜ ምን አላቸው? የራሳቸው የሆነ ኢንጂን አላቸው። ስለዚህ ኢንጂን ካላቸው ውስጥ የመጀመሪያው ብራውዘር ባነሳላችሁ ምንድነው? ጉግል ክሮም ነው ማለት ነው። ስለዚህ ፖፑላር የሆኑ ሰርች ኢንጂን ያላቸው ጉግል ክሮም አለ። አሁን ጉግል ክሮም የራሱ የሆነ ኢንጂን አለው። ቢንግም እንዲሁ የራሱ ኢንጂን አለው። ያሆም እንዲሁ የራሱ የሆነ ኢንጂን አለው። ያ ማለት ምን አይነት ኢንጂን ነው? ሰርች ኢንጂን። ስለዚህ ሰርች ኢንጂን ካለ ያ ማለት ምንድነው? ቢያንስ ኢሚዲየትሊ የምትፈልጉትን ነገር ምን ያደርግላችኋል ማለት ነው? ዲስፕሌይ ፊልተር አውት አድርጎ ያመጣላችኋል ማለት ነው። ሌላኛው ማወቅ ያለባችሁ ከኢንተርኔት አክሰስ ጋር ተጠቅማችሁ ብራውዝ ስታደርጉ ቢያንስ ሴፍ ብራውዚንግ ፕራክቲስ ሜቶዶሎጂ አፕላይ ማድረግ ግድ ነው። ያ ማለት ምን ማለት ነው? እንዴት ነው ሴፍ ብራውዚንግ ማለት? ለምሳሌ እውቅና ያላቸው ትልልቅ ካምፓኒዎች አሉ። እነዛ ካምፓኒዎችን ማወቅ ይጠበቅባቸዋል። ለምሳሌ አሁን ጉግል ክሮም ማለት የሚታወቅ ታዋቂ የሆነ አንዱ ምንድነው? ብራውዘር ነው። ስለዚህ ይሄ ብራውዘር በጣም ታዋቂ ነው። አንደኛው ምንም አይነት ነገር ብራውዝ ብታደርጉ ከምንም ነገር ምንድነው ማለት ነው? ነፃ ነው። ስለዚህ ሪስክ የሆነ ነገር የለውም ማለት ነውና HTTPS የሆኑ ብዙን ጊዜ HTTPS ማለት ምንድነው? በጣም በብዙ መልኩ ሰኪዩርድ ነው። እሱም HTTPS የሚለው ይሄ ብቻውን በቂ አይደለም። ያ ማለት ምንድነው? ብዙ ነገሮችን ያሟላ ብዙ መስፈርቶችን ያሟላ ነው። HTTPS ብቻውን አይታችሁ ሄዳችሁ መግባት አይጠበቅባችሁም። ኦፊሻል መሆኑን ስታረጋግጡ ግን ከፊት ለፊት HTTPS መኖሩን ቼክ ማድረግ ይኖርባችኋል። አንዱ ሴፍ የሆነ ብራውዚንግ ሜቶዶሎጂ ቼክ ከምታደርጉበት ወይ HTTPS መኖሩን ቼክ ማድረግ ግዴታ ነው ማለት ነውና ስለዚህ እያንዳንዱ ኦፊሻል የሆኑ ፔጅ ላይ ሄዳችሁ ቼክ ስታደርጉ ከሁሉ በፊት ምን አለላችሁ ማለት ነው? እዚህ ጋር HTTPS አለ። ከዛ ቀጥሎ ኦፊሻል ዶሜን አለ። እዚህ ጋር ምንድነው ዶሜን የሚለው ዌብሳይት ስንሰራ እዛ ፓርት ላይ ታዩታላችሁ። ስለዚህ ቀሪው ደግሞ ምን አለ ማለት ነው? ይሄ እንዲህ የተቀየረ ኢንኮድድ የሆነ ነገር አለ። ስለዛም ነገር ጊዜያችሁ አሁን አይደለም፣ ለወደፊት ትማሩታላችሁ። እንዲህ አይነት ነገሮችን በደንብ አሁን ላይ መሰረታዊ ነገር ስለሆነ እዚህ ጋር አትሊስት ኦፊሻል የሆኑ ዌብሳይቶችን ለመጠቀም መሞከር መቻል አለባችሁ ማለት ነው።